በአዳም ምክንያት ከእግዚአብሔር ተለይቷል። ይህ ማለት ደግሞ ሰው ሁሉ በኃጢአት ምክንያት በአዳም መተላለፍ ምክንያት ሞትን ሞቷል። መንፈሳዊ ሞት ሞቷል። ከእግዚአብሔር ጋር ያለው ህብረት ተበላሽቷል። ለዚህ ነው ሮሜ ምዕራፍ 3 ቁጥር 22 ላይ እንደተጻፈው ልዩነት የለምና ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል የሚለው። እንግዲህ ሁሉም የእግዚአብሔር ክብር ከጎደለው፣ ሁሉም ከእግዚአብሔር ከተለየ ታዲያ እንዴት የዕብራውያን ወይም ደግሞ የቀደሙ የብሉይ ኪዳን አባቶች ከእግዚአብሔር ጋር እንዴት ህብረት ማድረግ ቻሉ? ምክንያቱም ሁሉም ሰው ከእግዚአብሔር ጋር የሚያደርገው ህብረት በኃጢአት ምክንያት ከተበላሸ እንዴት እግዚአብሔር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ ሊል ይችላል? እንደምታስተውሉት በቁጥቋጦ መካከል ላይ እግዚአብሔር ለሙሴ ራሱን ሲያስተዋውቅ እኔ የአባቶች አምላክ ነኝ፣ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ ብሎታል። ሰዱቃውያን ትንሣኤ ሙታንን የሚክዱ ማለት ነው ኢየሱስ ጋር መጥተው ትንሣኤ ሙታንን ክደው በተከራከሩ ጊዜ ጌታ ኢየሱስ እግዚአብሔር የሙታን ሳይሆን የሕያዋን አምላክ ነው፣ ስለዚህ በቁጥቋጦ መካከል ለሙሴ ምንድን ነው ያለው? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ ብለዋል የሚል ተጽፏል። ስለዚህ እግዚአብሔር አምላክ ልክ ነው፣ የሙታን አምላክ አይደለም፣ የሕያዋን አምላክ ነው። ግን ደግሞ ጠቅላላ የሰው ዘር በኃጢአት ምክንያት ሞቷል። ይህ እንዴት ከመጽሐፍ ቅዱሳችን ጋር ሊታረቅ ይችላል? በዛሬው ቪዲዮአችን እንመለከታለን። እስከ መጨረሻው ከቆያችሁ ለዚህ ጥያቄ ትክክለኛ መልስን ታገኛላችሁ። ሻሎም ሻሎም፣ የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እኔ ወንድማችሁ አቻሜል ነኝ። እንግዲህ በያዌ ሮፌ ወንጌል አገልግሎት የዩቲዩብ ቻናላችን ላይ ነገረ ድነትን ከጀመርን ይሄ 4ኛ ቪዲዮአችን ነው። ዛሬ የምንመለከተው ደግሞ ከዘፍጥረት ምዕራፍ 3 በኋላ የሰው ውድቀት ከተረጋገጠ በኋላ ከእግዚአብሔር ጋር ሰዎች የሚኖራቸው ግንኙነት ከምን አንጻር ሊፈተሽ ይችላል የሚለውን ሀሳብ እንመረምራለን። የብሉይ ኪዳን አባቶች እንዴት ከእግዚአብሔር ጋር ህብረት ማድረግ ቻሉ የሚለውን እንመለከታለን። እንደምታስተውሉት እግዚአብሔር ብዙ መንገድ የለውም። እግዚአብሔር አንድ መንገድ ነው ያለው። ያ መንገድ ደግሞ ክርስቶስ ኢየሱስ ነው። ስለዚህ የብሉይ ኪዳን አባቶች ከእግዚአብሔር ጋር በምን አይነት መንገድ ነው ግንኙነት ያደረጉት? እንደገና ደግሞ በአዲስ ኪዳን ያለነው እኛ ሁላችን እንደምታስተውሉት በክርስቶስ ኢየሱስ በማመን የሚገኘውን ህይወት በመካፈል በእግዚአብሔር ፊት እምነታችን ጽድቅ ሆኖ ተቆጥሮልን በአብ ፊት አባ አባ ብለን የምንጮህበት የልጅነትን መንፈስ ተቀበልን እንጂ እንደገና ለባርነት የፍርሃትን መንፈስ ስላልተሰጠን በድፍረት ወደ አብ እንቀርባለን። ምክንያቱም ክርስቶስ ኢየሱስ ሞትን አሸንፎ ተነስቷል። ከእግዚአብሔር ጋር ያለን የለያየን የጥል ግድግዳው ፈርሷል። በስጋው በኩል አፍርሶታል። አሁን የጥል ግድግዳ የለም። በብሉይ ኪዳን ግን የጥል ግድግዳው ነበረ። ታዲያ እንዴት ነበረ ህብረት ሲያደርጉ የነበረው የሚለውን እንመልከት። እንግዲህ ይሄንን ለማየት የተወሰነ ዘፍጥረት ምዕራፍ 3 ላይ ያሉትን ሀሳቦች እንመልከት። እንደምታስተውሉ ዘፍጥረት ምዕራፍ 3 የመጽሐፍ ቅዱሳችን እምብርቱ ነው ወይም ማዕከላዊ ነጥብ ነው። ሌላው ጠቅላላ የመጽሐፍ ቅዱስ ክፍላችን እንዲጻፍ ምክንያት የሆነው ዘፍጥረት ምዕራፍ 3 ቁጥር 15 ላይ የተጻፈው ወይም ደግሞ የተፈጸመው የሰው ውድቀት ነው። ስለዚህ ዛሬ ይህንን የመጽሐፍ ቅዱስ ክፍል ላይ እንደምታውቁት የቴዎሎጂ ወይም የስነ መለኮት አስተማሪዎች ስፔሻሊ ደግሞ የስልታዊ ስነ መለኮት አስተማሪዎች ሲስተማቲክስ ቲዮሎጂ አስተማሪዎች 10 የስነ መለኮት ትምህርቶች ከዚህ የመጽሐፍ ቅዱስ ክፍል እንደሚመሰረቱ ያስተምራሉ። እነዛን እንደ መንደርደሪያ ሊያዝና ከ10ሩ 2ቱ ግን ቀደም ሲል ያነሳነው ጥያቄ መልስ መስጠት ይችላሉ። ማለትም የብሉይ ኪዳን ቅዱሳንን በተመለከተ ትክክለኛውን መልስ ማስቀመጥ እንችላለን። የመጀመሪያው ትምህርተ እግዚአብሔር ወይም ደግሞ የእግዚአብሔር ስነ መለኮት የምንለው የሚነሳው እዚሁ ዘፍጥረት ላይ ነው። እግዚአብሔር ምን አይነት አምላክ እንደሆነ ባህሪው የተገለጠው በዚህ በዘፍጥረት ምዕራፍ 3 ላይ ነው። ቲዮሎጂ ፕሮፐር የምንለው ወይም የእግዚአብሔር ስነ መለኮት የምንለው በዚህ መጽሐፍ ቅዱስ ላይ ተገልጿል ማለት ነው። ምን አይነት አምላክ ነው የምናመልከው የሚለውን ስናይ እግዚአብሔር ቅዱስ ነው። ቅዱስ መሆኑ እንዴት ተገለጠ ካልን ደግሞ በኃጢአት ላይ ቁጣውን በመግለጥ እግዚአብሔር ቅዱስ አምላክ መሆኑ ተገለጠ። ይሄ ብቻ ሳይሆን እግዚአብሔር ፍትሃዊ አምላክ ነው። እግዚአብሔር ፍትሃዊ አምላክ መሆኑ እንዴት ታየ? እባብ ሴቲቱንና አዳም ላይ እግዚአብሔር በፍትሃዊነት ፈርዶባቸዋል። ስለዚህ የእግዚአብሔር ቅን ፈራጅነት የተገለጠው እዚህ የመጽሐፍ ቅዱስ ክፍል ላይ ነው። እንደገና ደግሞ እግዚአብሔር ፈራጅ መሆኑም እዚህ ክፍል ላይ ተገልጧል። ስለዚህ ስፔሻሊ እግዚአብሔር ለኃጢአት ያለውን አቋም፣ የእግዚአብሔርን ፍትሃዊነት፣ የእግዚአብሔር ቅድስና በዚህ የመጽሐፍ ቅዱስ ክፍል ተገልጧል ማለት ነው። እንግዲህ ኃጢአት እግዚአብሔር እንደማይታገስ ይሄ የመጽሐፍ ቅዱስ ክፍላችን በጣም ያስተምረናል ማለት ነው። ሌላው ይሄ ክፍል የሚያሳየን ምንድነው? የእግዚአብሔርን የፍለጋ ድምፅ ነው። እግዚአብሔር ሰው በወደቀ ሰዓት ወዴት ነህ ያለው እንጂ ምንድነው ያደረግከው አላለውም።
መጀመሪያ የቀደመው ፍቅሩ ነው። ስለዚህ እግዚአብሔር ወዴት ነው የሚል የፍለጋ ድምፁን አመጣ። ሁልጊዜ ሰውን የማዳን ተነሳሽነቱን የወሰደው እግዚአብሔር እንጂ ሰው እንዳልሆነ። ምክንያቱም ሰው እግዚአብሔርን አልፈለገም። የተበደለው እግዚአብሔር ነው፣ የበደለው ሰው ነው። ሰው ግን ወደ እግዚአብሔር መምጣት አልፈለገም። ይልቁንስ ደግሞ የተበደለው እግዚአብሔር ወደ ሰው መንደር መጥቶ ሰውን ፈልጎታል። ወዴት ነህ የሚል የፍለጋም ድምፅ አሰምቶታል። ስለዚህ በዘፍጥረት ምዕራፍ 3 ውስጥ የተገለጠው ምንድን ነው? የእግዚአብሔር ባህሪ ተገልጧል። ስለዚህ የስነ መለኮት አስተማሪዎች ይህንን ክፍል ቴዎሎጂ ፕሮፐር ወይም ደግሞ የእግዚአብሔር ስነ መለኮት ብለው ይጠሩታል። ቶሎ ቶሎ ለመሄድ ያክል ሌላው ደግሞ የሰው ስነ መለኮት ወይም አንትሮፖሎጂ የምንለው ነው። እንግዲህ አንትሮፖሎጂ የምንለው እዚህ ክፍል ላይ የምናገኘው ምንድን ነው ካልን ቀደም ሲል እንዳየነው እግዚአብሔር ሰውን በምስሉ ፈጠረ። ስለዚህ የእግዚአብሔር መልክና ምሳሌ በሰው ውስጥ አለ። ሰው ሲወድቅ ግን የእግዚአብሔር መልክና ምሳሌን እግዚአብሔር መልሶ ከሰው ላይ አልነጠቀውም። ተበላሸ፣ ተጎዳ እንጂ የእግዚአብሔር መልክ ወይም ምሳሌውን ሰው አላጣም። ስለዚህ እዚህ የመጽሐፍ ቅዱስ ክፍል ላይ ግን የምንመለከተው አንዱ ባህሪ ምንድነው? እግዚአብሔር ሰውን በራሱ መልክና ምሳሌ ፈጠረው። ሰው ግን በኃጢአት ምክንያት ወደቀ። በዚህ ምክንያት ደግሞ የእግዚአብሔር መልክ ተጎዳ ወይም ደግሞ ተበላሸ ማለት ነው። ይሄ አንዱ በዚህ የመጽሐፍ ቅዱስ ክፍል የተገለጠ ነው። ሌላው የእግዚአብሔር ነፃ ምርጫ በዚህ የመጽሐፍ ቅዱስ ክፍል ላይ ተገልጧል። ስለዚህ እግዚአብሔር የመምረጥ ኃላፊነትን ለሰው እንደሰጠው ታያላችሁ። ሰውን ሲፈጥረው እግዚአብሔር ነፃ ፍቃድ ሰጥቶታል። የህይወት ዛፍ በአንድ በኩል አለ፣ ደግሞ መልካምና ክፉን የምታስታውቅ የእውቀት ዛፍ ደግሞ በሌላ በኩል አለች። ሰው የህይወትን ዛፍ ቢበላ ከእግዚአብሔር ጋር ያለውን ህብረት ጤናማ በሆነ መንገድ ማስቀጠል ይችላል። ግን ደግሞ ሰው መልካምና ክፉን የምታስታውቀውን የእውቀትን ዛፍ በበላ ጊዜ ግን ደግሞ ሙሉ ለሙሉ ከእግዚአብሔር ዲስኮኔክት ሆኖ ወይም ከእግዚአብሔር የተለየ ህይወትን እንደሚገፋ እግዚአብሔር አስቀድሞ ለአዳም በዚህ መጽሐፍ ቅዱስ ክፍል ላይ አስረግጦ ተናግሮታል። ስለዚህ ሰው ከሁለት አንዱ እንዲመርጥ እግዚአብሔር ነፃ ዕድል ሰጥቶታል። ያለማንም አግባቢነት ሰው ራሱ እንዲመርጥ። ነገር ግን ምን ተፈጠረ? ሰይጣን እግዚአብሔር ሰው እንዲበላ የማይፈልገውን እንዲበላ የማግባባትን ስራ ሰራ። ስለዚህ ሰው በነፃ ፍቃዱ ሳይሆን ተታሎ ያንን ምርጫ እንዳደረገ ይሄ መጽሐፍ ቅዱስ ያሳየናል። ሌላው በእግዚአብሔር ላይ የተከናወነው አመፅ ይሄ መጽሐፍ ቅዱስ ክፍል የሚያብራራልን ነው። ምንድን ነው እያልክ ያለው ካላችሁን የእግዚአብሔርን ትእዛዝ መተላለፍ አመፅ ነው። ስለዚህ በዚህ መጽሐፍ ቅዱስ ክፍል የተረጋገጠው አንዱ እውነት ምንድን ነው? አመፅ ነው። ሰው በእግዚአብሔር ላይ አመፀ። ምክንያቱም የውድቀቱን ምክንያት ስንመረምረው እንደ እግዚአብሔር መልካምና ክፉን በማወቅ ለመኖር ሰው ስለፈለገ ነው። ስለዚህ ሀሳቡ እንደ እግዚአብሔር ጠቢብ ሰው ራሱን ለማድረግ ስለፈለገ እንደሆነ እባብ ሴቲቷን ባሳመነበት ክፍል ላይ መረዳት እንችላለን ማለት። ስለዚህ መጀመሪያ የእግዚአብሔር ስነ መለኮት፣ ከዛ አንትሮፖሎጂ የሰው ስነ መለኮት እዚህ የመጽሐፍ ቅዱስ ክፍል ላይ ማየት እንችላለን። ሌላው የኃጢአት ስነ መለኮት ወይም አማርቲያሎጂ እዚህ መጽሐፍ ቅዱስ ክፍል ላይ እናገኛለን። ኃጢአት ምንድን ነው? ኃጢአት እንዴት ወደ ሰው ዓለም ገባ የሚለውን እና ደግሞ የኃጢአት ደመወዙ ምንድን ነው? ከኃጢአትስ እንዴት ነው ሰዎች የሚድኑት የሚለው እዚህ የመጽሐፍ ቅዱስ ክፍል ላይ የተካተተ ነው። ስለዚህ ኃጢአት የጀመረው በእግዚአብሔር ቃል ላይ በተፈጠረ መጠራጠር ነው። ስለዚህ ሴጣን ምንድን ያደረገው ብለን ክፍሉን ብንመረምር ሴቲቱ የእግዚአብሔርን ቃል እንድትጠራጠር ነው ያደረጋት። ሴጣን ያደረገው ይህንን ነው። ስለዚህ ኃጢአት የሚጀምረው ነካ በእግዚአብሔር ቃል ላይ ጥርጣሬ ሲጀምረን ነው። ስለዚህ የእግዚአብሔርን ቃል መጠራጠር ከጀመርን ኃጢአት ጀምሮናል ወይም እግዚአብሔር ላይ ማመፅ ጀማምሮናል የሚለው ሀሳብ ከዚህ መጽሐፍ ቅዱስ ክፍል አንጻር መተርጎም ይገባዋል ማለት ነው። ሌላው የመጀመሪያው ኃጢአት አለመታዘዝና ራስን ከእግዚአብሔር በላይ ከፍ የማድረግ የትዕቢት ኃጢአት መሆኑ እዚህ የመጽሐፍ ቅዱስ ክፍል ላይ ተገልጦልናል። ዲያብሎስ ሲወድቅ የወደቀው በትዕቢት መንፈስ ነው። ሰውንም ደግሞ የጣለው በትዕቢት መንፈስ ነው። ሰው እንደ እግዚአብሔር እንዲሆን እንዲያስብ አድርጎ ነው ሰው የወደቀው። ስለዚህ በዚህ ምክንያት መጽሐፍ ቅዱሳችን የሚያረጋግጥልን በመጀመሪያ ሰው የተሰራው ኃጢአት ሰው ራሱን ከእግዚአብሔር ጋር የማስተካከል ባለው አባዜ ምክንያት መሆኑን ክፍሉ ያስረዳናል ማለት ነው። እንግዲህ ቅዱሳን አብራችሁኝ እንደሆናችሁ ተስፋ አደርጋለሁ። ስለዚህ በእነዚህ ሶስት ሀሳቦች ላይ ያላችሁ ምልከታ ደግሞ ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ ማለት ነው። የብሉይ ኪዳን አባቶች እንዴት ነው የዳኑት የሚለውን እየመረመርን ያለ ነው። የእናንተን ሀሳብና አስተያየትም ደግሞ ማስቀመጥ ትችላላችሁ። እንቀጥል። አራተኛው ሀሳብ የሰይጣን ስነ መለኮት ነው። ስለዚህ የሰይጣን ስነ መለኮት በዚህ ክፍል ላይ የምናገኘው ምንድነው? ሰይጣን እንዴት ነው የሚሰራው የሚለውን ማግኘት እንችላለን። ስለዚህ ሰይጣን እንዴት ነው የሚሰራው ካልን በማታለል ይሰራል። የእግዚአብሔር ቃል ላይ ሰዎች እንዲጠራጠሩ ያደርጋል። ከዛ ደግሞ ኃጢአትን እንደ ነፃነት ያቀርበዋል። ግን ደግሞ ውጤቱ ምንድነው ስንል ባርነት መሆኑን ያስተምረናል። ስለዚህ
ሰይጣን እንዴት ነው የሚሰራው? አንድ በማታለል ነው። ሁለተኛው በእግዚአብሔር ቃል ጥርጣሬ በመፍጠር ነው። ሶስተኛው ኃጢአትን እንደ ነፃነት በማቅረብ ነው። ስለዚህ ውጤቱ ግን ነፃነት ሳይሆን ባርነት መሆኑን ክፍሉ ስናጠና መመልከት እንችላለን ማለት። ስለዚህ ስለ ሰይጣን ስናስብ እነዚህ ነጥቦች ማግኘት እንችላለን ማለት ነው። እዚህ የመጽሐፍ ቅዱስ ክፍል ይህንን ያስተምረናል። ሌላው የፍርድ ስነ መለኮት ነው። አምስተኛ እግዚአብሔር ያው እዚህ የመጽሐፍ ቅዱስ ክፍል ላይ በጣም ከሚገርመኝ ክፍል አንዱ ምንድነው? እግዚአብሔር ሰው ላይ አልፈረደም። እግዚአብሔር ሰው ላይ አልፈረደም ሳይሆን እግዚአብሔር ሰውን አልረገመው። ስለዚህ ቀደም ሲል እንዳልኳችሁ እግዚአብሔር ሰውን አልረገመው። በጣም የሚያስገርመኝ ይሄ ነው። እንግዲህ እግዚአብሔር ግን ፍትሐዊ ፈራጅ ስለሆነ በሶስቱም ላይ ፈርዷል። በመጀመሪያ በእባብ ላይ፣ ከዛ ደግሞ በሴቲቱ ላይ፣ ከዛ ደግሞ በአዳም ላይ ፍርድን አመጥቷል። እንግዲህ እግዚአብሔር እባብን ረግሟል። እንደምታውቁት እግዚአብሔር በቀጥታ እባብን ተራግሟል። ከዛ በኋላ ግን ሴቲቱንም ሆነ ደግሞ ወንዱን አልረገመውም። ይልቁንስ ደግሞ ምድር ከአንተ የተነሳ የተረገመች ትሁን የተባሉ። ስለዚህ የተቀረው ተፈጥሮ ማለትም ምድር ፍሬዋን እንዳሰጥ ተረግማለች። ለምን? በአዳም ምክንያት። ለዛ ነው የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃል ተብሎ የተጻፈው። ስለዚህ ፍጥረት በመቃጠትና በምጥ ውስጥ ነው ያለው። ምክንያቱም ደግሞ የሰዎችን ድነት ስለሚናፍቅ ማለት ነው። ይሄ ናፍቆት በናፍቆት ብቻ አይቀርም። እንደምታውቁት የሺህ ዓመት መንግስት ላይ ይሄ ናፍቆት በትክክል ይፈጸማል። የፍጥረት ናፍቆት ግን የእግዚአብሔር ልጆች መገለጥ የሚጠባበቅበት ምክንያት አንዱ ምንድን ነው? ምድር በሰው ምክንያት የተረገመች ስለሆነች ምድር ተፈጥሯን ለሰው እንዳትሰጥ በእግዚአብሔር ስለተረገመች ነው። እግዚአብሔር ግን ሰውን አልረገመውም። ለምን ካላችሁኝ ሁለት አይነት ስነ መለኮት አለው። የመጀመሪያው ምንድን ነው? እግዚአብሔር ሰውን ያልረገመበት ምክንያት እግዚአብሔር በመልኩና በምሳሌ ነው ሰውን የፈጠረው። ስለዚህ መልኩንና ምሳሌውን መርገም አልፈለገም። ሁለተኛው ደግሞ እግዚአብሔር ሰውን ለማዳን አምላክ ሰው ይሆናል። ስለዚህ ሰው የሚሆን አምላክ ማለትም አምላክ ሰው ይሆናል። ስለዚህ ቃል ስጋ ይሆናል። ስለዚህ ስጋ ስለሚሆን ይህንን ማለትም ክርስቶስን ወይም መሲሁን የሰውን ስጋ ስለሚለብስ መርገም እንዳልፈለገ የስነ መለኮት አስተማሪዎች ይስማማሉ። ስለዚህ እግዚአብሔር አምላክ ሰውን አልረገመውም፣ ነገር ግን ደግሞ እባብን ረግሞታል። ምድር ደግሞ ከሰው የተነሳ ተረግማለች። ግን ደግሞ በቀጥታ ምንም እንኳን አዳም ባይረገምም የእርግማን ውጤት ሰው ላይ ደርሶበታል። እንደምታስታውሱት ምድር እሾክና አሜኬላ እንድታበቅል በመረገሟ ምክንያት ሰው እሾክና አሜኬላ የምታበቅለዋ ምድር ፈትነዋለች። ስለዚህ የእርግማኑ ውጤት ደርሶበታል። አፈርነና ወደ አፈር ትመለሳለህ ተብሎ የስጋ ሞትን ተቀብሏል። ሴቲቱ ደግሞ በምጥ እንደምትወልድ ምጧ እንደሚበዛ በመውለጇ ወራት ላይ ተነግሯታል። ከዛ ባሻገር ደግሞ ፍቃዷ ለባሏ እንደሚሆን ተነግሯል። ከዛ በፊት ሴትና ወንድ እኩል እንደነበሩ መረጋገጥ ይችላል ማለት። ስለዚህ ከውድቀት በኋላ ግን የሴት ፍቃዷ ወደ ባሏ እንደሄደ ክፍሉ ያስረዳናል ማለት ነው። ሌላው ሶቶሪዮሎጂ ወይም የድነት ስነ መለኮት በዚህ የመጽሐፍ ቅዱስ ክፍል ላይ የምንማረው ነው። እግዚአብሔር ፕሮቶ ኢቫንጀሊዝም መጥቶ ለሔዋን ሰበከላት። ምንድን ነው ያለው ካላችሁን ደግሞ ከሴቲቱ የሚወለደው የእባብን ዘር እንደሚጨፈጭፈው ማለትም ራሱን እንደሚቀጠቅጠው ተናግሯል። እንደምታውቁት ሰይጣን የጥቂት ጊዜ ድል አግኝቶ ነበረ። ሰውን ያሸነፈውና የሰውን ስልጣን የያዘው ይመስል ነበረ። ግን ደግሞ ይህ ድል የቆየው ለጥቂት ጊዜ ነው። የሰይጣን ውድቀት ወዲያው በእግዚአብሔር ደግሞ ተበሰረ። ፕሮግራም እንደሆነ እግዚአብሔር ሰው እንደሚሆንና ሰይጣንን ፈጥኖ እንደሚቀጠቅጠው ቃል ገባ ማለት። ስለዚህ ፕሮቶ ኢቫንጀሊዝም በዚህ የመጽሐፍ ቅዱስ ክፍል ላይ ተሰብኳል ማለት ነው። ስለዚህ የመዳን ዕቅድ ከውድቀት በኋላ ወዲያው ተበሰረ ማለት ነው። ስለዚህ በብዙ የስነ መለኮት አስተማሪዎች እንደሚታመነውም እዚህ ክፍል ላይ እግዚአብሔር ጸጋን አስገባ ማለት ነው። ከዛ በፊት የስራ ኪዳን ነበረ። ከዛ በኋላ ግን ከውድቀት በኋላ ግን ደግሞ እግዚአብሔር ኢሚዲየትሊ የጸጋ ኮቨናንትን አስገባ። ይሄንን እንመለከታለን። ሌላው የክርስቶሎጂ ወይም የክርስቶስ ስነ መለኮት ነው። ቀደም ሲል እንዳልኩት ቃል ስጋ እንደሚሆን እና ደግሞ ከሴቲቱ የሚወለደው የእባብን ራስ እንደሚቀጠቅጥ ቃል የተገባው በዚህ የመጽሐፍ ቅዱስ ክፍል ላይ ነው። ሮሜ ምዕራፍ 5 እና አንደኛ ቆሮንቶስ ምዕራፍ 15 ላይ የመጨረሻው አዳም ወይም ደግሞ መሲሁ ወይም ክርስቶስ
የዚህ ቃል ትንቢታዊ ፍጻሜ እንደሆነ ያረጋግጥልናል ማለት ነው። ሌላው የቃል ኪዳን ስነ መለኮት ነው። እንደምታውቁት የቃል ኪዳን ስነ መለኮት በሁለት ይከፈላል። የመጀመሪያው የቃል ኪዳን ስነ መለኮት የስራ ቃል ኪዳን የምንለው ነው። ዘፍጥረት ምዕራፍ 2 ላይ እግዚአብሔር አዳም ጋር መጥቶ ኃላፊነትና ትእዛዝ የሰጠበት ያ ክፍል የስራ ስነ መለኮት የስራ ቃል ኪዳን ይባላል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ግን ደግሞ እግዚአብሔር መጥቶ የምን አይነት ቃል ኪዳን አደረገ ከሰው ጋራ? የጸጋ ቃል ኪዳን አስገባ ማለት። ይሄ የጸጋ ቃል ኪዳን እግዚአብሔር ከዚህ በኋላ በኖህ በአብርሃም ከዛ ደግሞ ከእስራኤላውያን ጋርና ከዳዊት ጋር እያለ እስከ መሲሁ መምጣት ድረስ ከተለያዩ ግለሰቦች እንደ ኔሽን ደግሞ ከእስራኤላውያን ጋር ኪዳንን ሲያቆም እንመለከተዋለን ማለት ነው። ስለዚህ ቃል ኪዳን ስነ መለኮት በሁለት እንከፍለዋለን። ኮቨነንት ኦፍ ወርክ እንደ ኮቨነንት ኦፍ ግሬስ የምንለው ማለት ነው። የስራ ስነ መለኮት ፌል አደረገ፣ ከአንድ ምዕራፍ መሻገር አልቻለም። የጸጋ ስነ መለኮት ግን የእግዚአብሔር ፕሮግራም ስለሆነ ሰው በራሱ ስራ ችሎታና ብቃት ላይ የተመሰረተ ሳይሆን ከእግዚአብሔር በሚያገኘው ጸጋ ምክንያት ከእግዚአብሔር ጋር የሚያደርገው ህብረት ስለሆነ ይሄ ኢሚዲየትሊ ዘፍጥረት 3:15 ላይ እግዚአብሔር ፕሮግራሙን ገለጠ። የመዋጀት እቅዱ የተገለጠው የሰው ውድቀት ቀን ላይ ነው ማለት ነው። ይህንን እናገኛለን። ሌላው የፍጥረት ስነ መለኮት ነው። ቀደም ሲል እንዳልኳችሁ ምድር ከአዳም የተነሳ የተረገመች በመሆኗ ምክንያት ፍጥረት በመቃተት በምጥ ውስጥ ነው ያለው እንደ ሮሜ ምዕራፍ 8 ዘገባ። ስለዚህ የፍጥረት ናፍቆት የእግዚአብሔር ልጆችን መምጣት ይጠባበቃል። ስለዚህ አሁን ፍጥረት በተፈጠረበት ዓላማና የተፈጠረበትን ያንን ፐርፐዝ እየሰራ ነው ወይ ስትሉ አይደለም። ስለዚህ ትክክለኛው የፍጥረት የተፈጠረበትን ዓላማ የሚያሟላው መቼ ነው ስትሉ ደግሞ የ1000 ዓመት መንግስት ላይ እግዚአብሔር በክርስቶስ አገዛዝ ላይ ሙሉ ለሙሉ ይሄ ፍጥረት የተፈጠረበትን ዓላማ የሚያሟላበት ጊዜ እንደሚመጣ መጽሐፍ ቅዱሳችን ያረጋግጥልናል ማለት ነው። ሌላው የጸጋ ስነ መለኮት ነው። ቀደም ሲል እንዳልኩት ሰዎች ወደ እግዚአብሔር እንዲመጡ ቀደም ሲል እንዳልኩት ሰው ሁሉ በኃጢአቱ ምክንያት ከእግዚአብሔር የተለየ ነው። ሰው ሁሉ ሙት ነው። አብርሃም፣ ይስሐቅ፣ ያዕቆብ ሁሉ በእግዚአብሔር ፊት የእግዚአብሔር ክብር የጎደለው ያለ ልዩነት በኃጢአት ምክንያት ከእግዚአብሔር የተለዩ ናቸው። ግን እግዚአብሔር አንድን ነገር አደረገ። ይኸውም ሰዎች ወደ እርሱ እንዲመጡ የሚረዳቸውን ጸጋ ለቀቀ። መቼ? ዘፍጥረት ምዕራፍ 3 ላይ ልክ ለአዳም ራሱ ያዘጋጀውን ቁርበት ባለበሰው ሰዓት ሰው በራሱ በእግዚአብሔር ፊት መቆም እንደማይችልና እግዚአብሔር ግን ጸጋን እንዳዘጋጀለት እንደምታውቁት ያው የታረደ በግ አለ፣ ልክ ነው። ግን ደግሞ እግዚአብሔር ቁርበት መጥቶ አለበሰው። ስለዚህ ሰው በእግዚአብሔር ፊት ለመቆም የሚያስፈልገውን ነገር ራሱ እግዚአብሔር እንዳዘጋጀ በዚህ የመጽሐፍ ቅዱስ ክፍል ያረጋግጥልናል ማለት ነው። ስለዚህ ጠቅለል ስናደርገው እስካሁን ያወራነው ነገር በስልታዊ ስነ መለኮት ዘፍጥረት ምዕራፍ 3 እንዴት ይገመገማል ካላችሁኝ በጣም በርካታ ፖይንቶች አሉት። ውድቀት፣ የእግዚአብሔር ፍርድ፣ የጸጋ መገለጥ፣ እንደገና ደግሞ የመጀመሪያው የወንጌል ተስፋና የክርስቶስ ድላዊ ትንቢት የተበሰረበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ሰፊ ነው፣ ሰፊ ሀሳብ አለው። አሁን ግን ቀደም ሲል ወደ ጠየቅኳችሁ ጥያቄና የዛሬው መነሻችን ወደሆነው ሀሳብ በቀጥታ ልግባና በጥቂት ደቂቃዎች ውስጥ እሱን ልመልሰው። የብሉይ ኪዳን አባቶች ከእግዚአብሔር ጋር እንዴት ህብረት አደረጉ? ቢኮዝ ወድቀዋል። በአዳም ውድቀት ምክንያት ሰው ሁሉ በእግዚአብሔር ፊት የሚቆምበትን ብቃቱን አጥተዋል። ስለዚህ ከሰው ከእግዚአብሔር ጋር ያለው ህብረት ተበላሽተዋል። ነገር ግን ደግሞ ሰዎች ከእግዚአብሔር ጋር ግላዊ የሆነ ህብረት ሲያደርጉ እንደ ኔሽን ደግሞ እስራኤላውያንም ከእግዚአብሔር ጋር ግንኙነት ሲያደርጉ ተመልክተናል። ከአቤል ጀምረን ሄኖክን ከዛ ደግሞ ኖህን እያልን መሄድ እንችላለን። ከእግዚአብሔር ጋር በእምነት ግንኙነት የነበራቸውን አባቶች ዕብራውያን 11 ላይ ጠቀሳቸው ማለት ነው። ስለዚህ እንዴት አድርገው ነው እነዚያ ሰዎች ከእግዚአብሔር ጋር ግንኙነት ማድረግ የቻሉት የሚለው እንመልከት። በመስዋዕት ነው? አይደለም። መስዋዕት እግዚአብሔር ያዘጋጀው ኃጢአትን እንዲሸፍን የተዘጋጀ እና ደግሞ ለመሲሁ መምጣት ወይም መሲሁ ሲመጣ የሚሰራውን ስራ በጥላነት እንዲያገለግል የመጣ አገልግሎት ነው። ስለዚህ እግዚአብሔር በመስዋዕት አማካኝነት ኃጢአትን ይቅር ሲል ነበር ማለት አይደለም። ነገር ግን ለአንድ ዓመት ያክል የሰዎችን ኃጢአት መስዋዕቱ ይሸፍንላቸው ነበር። እውነተኛው የኃጢአት ስርየት በክርስቶስ መስዋዕትነት ላይ የተመሰረተ መሆኑን ለማሳየት በጥላነት ግን የበጎችና የኮርማዎች ደም ሲፈስ ነበር። ስለዚህ ዕብራውያን ምዕራፍ 10 የበሬዎችና የፍየሎች ደም ኃጢአትን ሊያስተሰርይ እንደማይችል ተጽፏል። ስለዚህ ዕብራውያን ምዕራፍ 10 ቁጥር 4 ይህንን ይመሰክርልናል። ታዲያ እንዴት ነው እነዚህ ሰዎች ከእግዚአብሔር ጋር ግንኙነት ሲያደርጉ የነበሩት? በመስዋዕት ካልሆነ ትሉኝ ይሆናል። እንግዲህ በመስዋዕት ካልሆነ እንዴት ነው ካላችሁኝ
መልሱም ቀደም ሲል ከተመለከትናቸው የስነ መለኮት ሐሳቦች መካከል ሁለቱን ይዘልናል። የመጀመሪያው የቃል ኪዳን ስነ መለኮት ሲሆን ሁለተኛው ደግሞ ሶቴሮሎጂ ወይም የድነት ስነ መለኮትን ይዝልናል። የቃል ኪዳን ስነ መለኮት ላይ ምን ብለናል? ጸጋ ተለቀቀ ብለናል። የስራ ስነ መለኮት የስራ ቃል ኪዳን አበቃና የጸጋ ቃል ኪዳን ጀመረ ብለናል። ስለዚህ ሰው ከእግዚአብሔር ጋር ያለው ግላዊ ህብረት በፈረሰ ጊዜ እግዚአብሔር ከሰው የሚጀምር ሳይሆን ራሱ እግዚአብሔር ሰዎች ወደ እሱ እንዲመጡ የሚያደርግ መለኮታዊ ጸጋውን ለቀቀ። እንግዲህ እግዚአብሔር ሰውን ሲፈጥረው ገና ሰው በራሱ እግዚአብሔርን እንዲፈልግ የሚያደርግ ማንነት ሰጥቶታል። የሮሜ ምዕራፍ 1 ቁጥር 18 ላይ የአሕዛብ ኃጢአት ማለት የሰው ሁሉ ኃጢአት ነው፣ ግን ደግሞ የአሕዛብ ኃጢአት በተጠቀሰበት ክፍል ላይ እግዚአብሔር በፍጥረት በኩል ራሱን ሰዎች ፈልገው እንዲያገኙት አድርጎ አቅርበዋል። ስለዚህ ሰዎች ከእግዚአብሔር የተለየ ማንነት ምንም እንኳን በኃጢአት ምክንያት ቢኖራቸውም ግን እግዚአብሔርን የሚፈልግ ማንነት ደግሞ ነበራቸው። ይህ ማንነት ብቻ ሳይሆን እግዚአብሔር ደግሞ ጸጋን አዘጋጀ። አሁን ሰዎች ወደ እሱ እንዲቀርቡ የሚያስችል ጸጋ ቢኮዝ በስራቸው ማለት ሰው በስራው እንዳይቀርብ በአዳም ምክንያት ሰው ሁሉ ወደቀ ወይም ሞተ። ስለዚህ የስራ ቃል ኪዳኑ ፈረሰ። በዚህ ምክንያት ሰዎች ሁሉ ወደ እግዚአብሔር እንዲቀርቡ ልክ እንደ አዳም ያ ቁርበት ያስፈልጋቸዋል፣ ማለትም ጸጋው ያስፈልጋቸው ነበረ። ስለዚህ እግዚአብሔር ሰዎች ወደ እሱ እንዲመጡ የሚያስችል ጸጋን ለቀቀ ማለት ነው። ስለዚህ አሁን ሰው ፈቅዶና መርጦ ወደ እግዚአብሔር መቅረብ ይችላል፣ ወደ እግዚአብሔር መጠጋት ይችላል። ግን ደግሞ አሁን እግዚአብሔር ጸጋ ለቋል። አዎ፣ ግን ደግሞ በስንት መንገድ በየትኛው መንገድ ወደ እግዚአብሔር መምጣት ይችላሉ ትሉኝ ይሆናል። እዚህ ጋር ደግሞ ነገረ ድነት ወይም ሶቴሮሎጂ ይጀምራል ማለት ነው። እግዚአብሔር በብሉይ ኪዳንም ሆነ በአዲስ ኪዳን ብዙ መንገድ የለውም። እግዚአብሔር ያዘጋጀው መንገድ አንድ ነው፣ እርሱም ክርስቶስ ነው። ኢየሱስ ክርስቶስ ብቻ። ስለዚህ የብሉይ ኪዳን ቅዱሳን እንዴት ነበር ወደ እግዚአብሔር ሲቀርቡ የነበሩት ካላችሁኝ፣ 1 በእምነት፣ 2 በጸጋ፣ 3 ደግሞ ወደፊት በሚሰራው የመሲሁ ስራ ላይ መሰረት አድርገው ወደ እግዚአብሔር ይመጡ ነበረ። ለዛ እኮ ነው ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለው ብድራትን ትኩር ብሎ ተመልክቷል ሲል ክርስቶስን አይቶታል እያለን ነው። እንደገና ደግሞ አብርሃም በዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ ጌታ ኢየሱስ ራሱ ሲናገር ምንድን ነው ያለው? አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ሐሴት አደረገ አለ። ስለዚህ አብርሃምም ቢሆን ኢየሱስን አይቶታል ማለት ነው። በምን? በእምነት። ስለዚህ ወደፊት በሚመጣው የመሲሁ ስራ ላይ በተመሰረተ ሁኔታ ከእግዚአብሔር ጋር ሰዎች ግንኙነት ያደርጉ ነበር። ከዳዊት ጋር እግዚአብሔርም የገባው ኪዳን ይሄ ነው፣ የመሲሁ ኪዳን ነው። ስለዚህ በመሲሁ ቅድመ ስራ ላይ የተመሰረተ ከእግዚአብሔር ጋር ሰዎች ግንኙነት ያደርጉ ነበር ማለት ነው። በሶስት መንገድ ሰዎች ወደ እግዚአብሔር ይቀርቡ ነበረ ማለት ነው። ስለዚህ የብሉይ ኪዳን አባቶች እንዴት ዳኑ? በኢየሱስ ክርስቶስ በማመን የሚገኘውን ያንን ጸጋ በማግኘታቸው ምክንያት ነው ማለት ነው። ስለዚህ በአጭሩ ስንመልሰው የብሉይ ኪዳን ቅዱሳን ከእግዚአብሔር ጋር ህብረት የነበራቸው በጸጋ በእምነትና በሚመጣው መሲህ የመዋጀት ስራ ላይ በተመሰረተ መንገድ ነው ማለት ነው። ስለዚህ የብሉይ ኪዳንም ሆነ የአዲስ ኪዳን ቅዱሳን የሚድኑት በአንድ መንገድ ነው፣ እሱም በክርስቶስ ኢየሱስ በማመን ብቻ። ስለዚህ የብሉይ ኪዳን ቅዱሳን የክርስቶስ ስራ እስከሚገለጥበት ሰዓት ድረስ ተጠብቀው ይኖሩ ነበር። ልክ የክርስቶስ የመዋጀት ስራ በተጠናቀቀ ጊዜ ግን ወደ እግዚአብሔር የፍቅሩ መንግስት ልጅ ፈልሰዋል ማለት ነው። ስለዚህ ጠቅላላ ስናደርገው ለዚህ ትክክለኛ መልስ የምናገኘው ሮሜ ምዕራፍ 3 ቁጥር 23 በኋላ ያለው ሐሳብ ነው። እንግዲህ እግዚአብሔር ቀደም ሲል የነበረውን ኃጢአት በትዕግስት ሳይቀጣ ለምንድን ነው ያለፈው? አብርሃም ኃጢአተኛ ነው፣ አቤል ኃጢአተኛ ነው፣ ኖህ ኃጢአተኛ ነው፣ ሌሎችም የብሉይ ኪዳን ቅዱሳን ኃጢአተኞች ናቸው። ነገር ግን ኃጢአታቸውን አልቀጣም፣ ትዕግስት አሳይቷል። ለምን ካላችሁኝ የክርስቶስ ደምን ስላየ ነው። ስለዚህ የሮሜ መጽሐፍ ምዕራፍ 3 ለዚህ ትክክለኛ መልስ ይሰጣል ማለት ባነብላችሁ በጣም ደስ ይለኛል። ከቁጥር 24 ጀምሮ ሮሜ ምዕራፍ 3 ቁጥር 24 ጀምሮ ያለው የእግዚአብሔር ቃል እንደዚህ ይላል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተስረያ መስዋዕት አድርጎ አቅርቦታል። ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። ከዛስ በአሁን ዘመን ማለት ለእኛ ሲሆን በአሁን ዘመን ይህን ያደረገው ጽድቁ ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምኑትን የሚያጸድቅ መሆኑን ለማሳየት ነው። ክብር ለኢየሱስ ይሁን። ስለዚህ የብሉይ ኪዳን አባቶች ኃጢአታቸው ሳይቀጣ
እግዚአብሔር በትዕግስት አልፏቸው ነበረ ማለት ነው። ለምን? የክርስቶስ ኢየሱስን የመዋጀት ስራን ተመልክቶ ስለነበረ ማለት ነው። አብርሃምም የዳነው በክርስቶስ ነው፣ እኛም የዳነው በክርስቶስ ነው። ለዛ እኮ ነው ከአብርሃም የተወለደ ሁሉ ዕብራዊ አይደለም፣ ወይም ደግሞ የአብርሃም ዘር አይደለም። ነገር ግን ደግሞ በክርስቶስ በማመን የአብርሃምን የእምነቱን ፍለጋ የሚከተል ያ ሰው የአብርሃም ልጅ ነው። እኛም ደግሞ በእምነት የአብርሃም ልጆች እንባላለን። አብርሃም ደግሞ ለእኛ አባታችን ነው ማለት ነው። ክብር ለኢየሱስ ይሁን። ተባረኩ። በዚህ ትምህርት ላይ የተጠቀማችሁ ከሆነ ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉ ለሌሎች እንዲዳረስ። ጌታ ኢየሱስ ጸጋና ሰላምን ያብዛላችሁ። ተባረኩ። ሻሎም